ባለፈው ስንገናኝ የገለጽናቸው የተንከባለው የመጡ ብለን የገለጽናቸውን ፕሮጀክቶች ነበሩ። እነሱ ምን ላይ ደረሱ? 2018 በጀት ዓመት እንዳስተዳደር 124 ፕሮጀክቶችን አቅደን እየሰራ ነበረ። እናጠናቅቃቸዋለን ደግሞ ብለን ያስቀመጥናቸው ነበሩና እነሱስ ምን ላይ ናቸው? በዛ ደረጃ እንግዲህ ባለፈው ዓመት ከ50 በላይ የሚሆኑ ፕሮጀክቶችን አጠናቀን ቀሪዎቹ ወደ 80 የሚሆኑ ፕሮጀክቶች 2019 በጀት ዓመት የተሸጋገሩበት ሁኔታ ነው ያለው። ትርጉም ባለው መንገድ ለውጥ በሚያመጣ መንገድ ምን እንጠብቅ? ጋር በማስተሳሰር በሚገኘው ሀብት ተጨማሪ 600 የኮንዶሚኒየም መኖሪያ ቤቶች በ2019 በጀት ዓመት ለመገንባት የመሬት ዝግጅትና ሌሎች የቅድመ ዝግጅት የዲዛይንና የመሳሰሉት ቅድመ ዝግጅት ስራዎች እየተሰሩ ነው ያሉት። የጀመርናቸው የኮሪደር ስራዎች እንደሚታወቀው እንግዲህ ከዚህ በፊት ያጠናቀቅናቸው እንዳሉ ሆነው ከ4 ቢሊዮን ብር በላይ የሚያወጡ የአስፋልት መንገዶችም እንደዚሁ ከፈረንሳይ አደባባይ ተነስቶ ካባ ሄዶ አዲስ ከተሰራው ባይፓስ 3 ኪሎ ሜትር መንገድ ጋር የሚያገናኝ መንገድ በጣም ወደ 7.2 ኪሎ ሜትር አካባቢ የሚጠጋ ማለት ነው። እንዲሁም ከገንደ ገራዳን ወደ ኮተን የሚሄደው በኮብልስቶን የነበረው መንገድ ደረጃውን በማሳደግ በአስፋልት ደረጃ እንዲሰራ የማድረግ ስራዎች፣ ከጎሮ ባርገሌ በኮንዶሚኒየም አድርጎ ሲውስታ የሚመጣውን መንገድ እንደዚሁ በአስፋልት ደረጃ ለመስራት እቅዶች ተይዘው ተግባራዊ እንቅስቃሴዎችም ተጀምረዋል። በዛ ልክ ሰፋፊ ኢንቨስትመንቶችን በውሃ በመንገድ በመስኖ ግንባታዎች ላይ እንዲሁም ደግሞ በምግብ ዋስትና ከስራ ዕድል ፈጠራ ጋርም አያይዘን የሰራናቸው ያቀድናቸውና ወደ ተግባር የገቡ ሁኔታዎች አሉ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች እንዴት ከረማችሁ? ድሬዳዋ መንግስት ኮሚኒኬሽን ጉዳዮች ቢሮ ከፖድካስት ስቱዲዮ የሚተላለፍላችሁ ፕሮግራም ዛሬም እንግዲህ ይቀጥላል። በዛሬው ዕለት ይዘን የቀረብነው ከዚህ በፊትም በስቱዲያችን እንግዳ ሆነው በርካታ ጉዳዮችን ስለ አስተዳደሩ የበጀት ጉዳይና ሌሎች በርካታ ግዙፍ ፕሮጀክቶች ላይ ቆይታ ያደረግነው አቶ ኃይለማርያም ዳዲ ናቸው። ከእሳቸው ጋር በዛሬው እንግዲህ አዲስ በጀት ዓመት ይዘናል። አዳዲስ እቅዶቻችን ምን ነበሩ? ያለፉት ዓመት እቅዶቻችን ምን ላይ ደረሱ? ሲንከባለሉ የመጡ ፕሮጀክቶችስ አፈጻጸማቸው ምን ይመስላል የሚለውና ሌሎች እንደ ድሬዳዋ የምንንቀሳቀስባቸውና የትኩረት አቅጣጫዎች በተመለከተ ከእሳቸው ጋር ቆይታ የምናደርግ ይሆናል። አቶ ኃይለማርያም እጅግ አድርገን እናመሰግናለን። ሁሌም ተባባሪ ነው እና ከኛ ጋር በጣም እናመሰግናለን። እንግዲህ እንዳልኩት በርካታ ፕሮጀክቶችን እንደ ድሬዳዋ በራስ አቅም ደግሞ የሚተገበሩ አለና በቅድ እየተያዘ ስንተገብር ቆይተናል። አሁን ደግሞ አዲስ በጀት ዓመት ላይ እንገኛለን። ካለፉት እንጀምርና ባለፈው ስንገናኝ የገለጽናቸው የተንከባለው የመጡ ብለን የገለጽናቸውን ፕሮጀክቶች ነበሩ። እነሱ ምን ላይ ደረሱ? እናጠናቅቃቸዋለን ደግሞ ብለን ያስቀመጥናቸው ነበሩና እነሱስ ምን ላይ ናቸው? ከዛን ጀምር እስቲ። እጅግ አድርጌ አመሰግናለሁ። እንግዲህ እንደሚታወቀው በ2018 በጀት ዓመት እንዳስተዳደር 124 ፕሮጀክቶችን አቅደን እየሰራ ነበረ። ከዚህ ውስጥ 66 የሚሆኑት ነባር ፕሮጀክቶች ናቸው። ቀሪዎቹ አዲስ ፕሮጀክቶች ነበሩ። በዛ ደረጃ እንግዲህ ባለፈው ዓመት ከ50 በላይ የሚሆኑ ፕሮጀክቶችን አጠናቀን ቀሪዎቹ ወደ 80 የሚሆኑ ፕሮጀክቶች ወደሚቀጥለው አሁን ወደ ያዝነው ወደ 2019 በጀት ዓመት የተሸጋገሩበት ሁኔታ ነው ያለው። ከዛ አንጻር ባለፈው ዓመት በእቅድ የተያዙት በዛ በጀት ሄደን እናጠናቅቃለን ብለን በእቅድ ከያዝናቸው 80 በመቶ የሚሆኑት ፕሮጀክቶች ተጠናቀው ወደ አገልግሎት እንዲገቡ ተደርገዋል። አብዛኞቹ ማለት ነው። ቀሪዎቹ 20 በመቶ ከእቅድ አንጻር በተወሰነ ደረጃ የፋይናንስ እጥረት፣ አንዳንድ ከውጭ የሚገቡ ግብዓቶች ጋር በተፈጠሩት የተወሰኑ መስተጓጉሎች እንዲሁም ከኮንትራት አስተዳደር አፈጻጸም ውስንነት ጋር ተያይዞ 20 በመቶ እናጠናቅቃለን ብለን ካሰብናቸው የተወሰኑ ፕሮጀክቶች ውስጥ እነሱ ወደ 2019 የተሸጋገሩበት ሁኔታ ነው ያለው። ካለፈው የፕሮጀክት አፈጻጸም ጊዜ ልምዳችን ስንነሳ በአብዛኛው በስኬት ካቀድነው አንጻር በተያዘው የጊዜ መርሃ ግብር ለማጠናቀቅ ከያዝነው እቅድ አንጻር በስኬት ያጠናቀቅንበት መሆኑ በአራተኛው ሩብ ዓመት ወይም የዓመቱ አጠቃላይ ስራዎች አፈጻጸም ግምገማ መድረክ ላይ እሱ የተነሳበት ሁኔታ ነው ያለው። ከዛ በፊት አብዛኞቹ ፕሮጀክቶች በተለይ ከአፈጻጸም ጋር በተያያዘ የሚሸጋገሩበት ሁኔታ ነው ያለው። አሁን ከአፈጻጸም ጋር በተያያዘ አብዛኞቹ ፕሮጀክቶች የአፈጻጸም ውስንነት የለባቸውም። ችግሩ እንደ ሀገር አቀፍ ከተፈጠሩ የዋጋ ንረቶች ጋር ተያይዞ፣ የፋይናንስ እጥረቶች ጋር ተያይዞ፣ በዓለም አቀፍ ሁኔታ ከተፈጠሩ ሁኔታዎች ጋር ተያይዞ አንዳንድ እቃዎችን ከውጭ የሚመጡ እቃዎችም ጭምር ዴሊቨር ለማድረግ አንዳንዶችም ደግሞ ከቀረጥ ነፃ ጭምር ከውጭ የሚገቡ ከመሆናቸው እነሱን በገንዘብ ሚኒስቴር ፍቃድ ለማግኘት የሚደረገው ሂደት ውስጥ የተወሰኑ የመዘግየት ሂደቶች ታይተዋል። እነዚህም ውስንነቶች እንግዲህ በ2019 በጀት ዓመት እስከ መጀመሪያው ሩብ ዓመት አብዛኞቹ ተፈተው ወደ አገልግሎት እንዲገቡ ተደርጎ ነው አቅጣጫ የተቀመጠው። ስለዚህ
የጀመርናቸው ነባር ፕሮጀክቶች በ2018 ጀመረናቸው የነበሩት ነባር ፕሮጀክቶች በሙሉ እስኬጁል የተደረጉት እስከ 2019 በጀት ዓመት የመጀመሪያው ግማሽ ዓመት አፈጻጸም ድረስ ተጠናቀው እጅግ ቢዘገይ ማለት ነው እስከዛ ድረስ ተጠናቀው ወደ አገልግሎት እንዲገቡ የሚደረግበት ሁኔታ እስኬጁል ተደርጎ እየተሰራ ያለበት ሁኔታ ነው ያለው ከባለፈው ዓመት አፈጻጸም ስንነሳ ማለት ነው። እንግዲህ አዲስ በጀት ዓመት ላይ ሁሉም አዳዲስ ነገሮችም ይታቀዳሉ። የነበሩንም እንጨርስባቸው የሚያስችልን አቅም እንፈጥራለን ተብሎ ይታሰባልና ድሬዳዋ አሁን ላይ ምን አዳዲስ ነገሮች ይዛለች ለመተግበር? የዘንድሮ በጀት ዓመት 2019ን በጣም ሰፋ የሚያደርገው እንግዲህ በቅርቡ እንግዲህ በአስተዳደራችን ምክር ቤት የድሬዳዋ አስተዳደር የ2019 በጀት ዓመት የመደበኛና የካፒታል ስራዎች ማስፈጸሚያ ጥቅል በጀት እንደጸደቀ እናውቃለን። ይሄ ጥቅል በጀት አምና ከነበረው በእጥፍ ያደገ ነው ብሎ መውሰድ ይቻላል። አሁን 20 ቢሊዮን የሚጠጋ አካባቢ ነው ዓመታዊ በጀት ለካፒታልም ለመደበኛ ማቀደን ወደ ስራ ለመግባት ለ2019 በጀት ዓመት ቅድመ ዝግጅት እያደረግን የምንገኘው ማለት ነው። እንደምታስታውሰው 2011 ላይ ከ11 ቢሊዮን ብር ያልበለጠ ዓመታዊ በጀት ይዘን ነበረ ለካፒታልም ለመደበኛም ስራ ስንሰራ የነበረው። በከፍተኛ ሁኔታ የጀመርናቸው ሰፋፊ የልማት ስራዎች ከፍተኛ ሀብት የሚጠይቁ ከመሆናቸው አንጻር 2018 በብዙ ፕሮጀክቶቻችን ላይ የፋይናንስ ውስንነት ታይቶብናል። ለብዙ ፕሮጀክቶቻችንም በያዝነው እስኬጁል ካለማጠናቀቅ ጋር ተያይዞ ለሚፈጠሩ ዋነኛ ችግሮች ብለን የያዝናቸው በወቅቱ ፋይናንስ ማቅረብ ያለመቻል ነው። ፕሮጀክቶቻችን በጣም የአስተዳደሩን ገጽታ መቀየር የሚችሉ የህዝቡን የማህበራዊና ኢኮኖሚያዊ መሰረተ ልማት ማሻሻል የሚችሉ ሁለንተናዊ ለውጥ ለማምጣት በሚያስችል አይነት መልኩ ሰፋ ተደርገው በቁጥቁጥ ሳይሆን ሰፋ ተደርገው ሲሰሩ የነበሩ ፕሮጀክቶች ናቸው። በዛው ልክ ሰፋፊ ሀብቶች የሚጠይቁ ናቸው። እንደምታውቁት ደግሞ ሀገራዊ ኢኒሼቲቭም ነበረ። እነዚህ ሀገራዊ ኢኒሼቲቮች በተለይ በሀገር አቀፍ ደረጃ በክቡር ጠቅላይ ሚኒስትራችን የተቀመጡ ትልልቅ ኢኒሼቲቮች እንደ መሶብ፣ አንድ ማዕከል አገልግሎት፣ የኮሪደር ኢኒሼቲቭ የመሳሰሉ ስራዎች ሰፋፊ ሀብት የሚጠይቁ ስራዎች ከህብረተሰቡ ሞቢላይዝ የሚደረገው እንዳለ ሆኖም በመንግስት የሚደረገው ሀብትም ቀላል ባለመሆኑ እነዚህ ሁሉ በነበረን የዕቅድ አፈጻጸም ላይ በተለይ ከፋይናንስ አቅርቦት አንጻር በተወሰነ ደረጃ ውስንነት ያለባቸው ቢሆንም ግን ስራዎቹ በስኬት ለማከናወን ተችሏል። ከዚህ አንጻር ይሄንን ሁሉ ታሳቢ ባደረገ መልኩ አሁን የ2019 በጀት ዓመት የአስተዳደሩን ፖቴንሻል ከግምት ውስጥ ባስገባ ወደ 20 ቢሊዮን ብር ዓመታዊ ጥቅል በጀት እንዲሰበሰብ እቅድ ተይዞ በዛ ደረጃ ከ12 ቢሊዮን ብር አካባቢ ለካፒታል በጀት እንዲመደብና ቀሪው ደግሞ ለተቋማት መደበኛ ስራ ማስኬጃ እና እንዲሁም በውስጥ ገቢ ለሚተዳደሩ ተቋማት ከዛ አንጻር ወጪ ይደረጋል ተብሎ ወደ 8 ቢሊዮን አካባቢ በዛ ደረጃ የተያዘ እቅድ ነው ማለት ነው። አሁን በዘንድሮ በጀት ዓመት ወደ 146 ፕሮጀክቶችን ነው አቀደን ወደ ስራ የገባ ነው። 80ዎቹ አምና የተሻገሩትን ጨምሮ 80 ፕሮጀክቶች አዲስ ናቸው። ወደ 66 የሚሆኑት 80ዎቹ ነባር ናቸው። 66 አዲስ ፕሮጀክቶች ይዘን ነው የሰራ ነው። እነዚህ እንግዲህ 80 ያልናቸው ነባር ፕሮጀክቶች አብዛኞቹ በተለያዩ አካባቢ በገጠርና በከተማ የተጀመሩ በተለይ በገጠር የምግብ ዋስትናን ከማረጋገጥ የመስኖ መሰረተ ልማትን ከማስፋፋት ጋር የሚያዙ የክረምት ከበጋ የሚያገናኙ መንገዶች የገጠር መንገድ ከፈታንም ጨምሮ እንዲሁም በማህበራዊ ልማትም በትምህርትና ጤና የተጀመሩ በርካታ መሰረተ ልማቶች በተለያዩ የገጠር አካባቢዎች አሉ። እነዚህን ታሳቢ ያደረገ በከተማም ቢሆን በተመሳሳይ የተጀመሩ የኮሪደር ልማቶችን ለማጠናቀቅ የሚያስችል የጀመርነውን የመሶብ አንድ ማዕከል አገልግሎት ኢኒሼቲቭ ለማጠናቀቅ በሚያስችል አይነት መልኩና በውሃ መሰረተ ልማት ላይ እንግዲህ ሰፊ ኢንቨስትመንት እንዳደረግን ይታወቃል። ይሄም እንግዲህ ቀደም ሪቫይዝድ ከተደረጉት እስኬጁሎች እና በ2019 በጀት ዓመት እስከ መጀመሪያው ግማሽ ዓመት ተጠናቆ ወደ አገልግሎት እንዲገባ ያስቀመጥነው የኮንቬንሽን ሴንተር እና የመጠጥ ውሃ አገልግሎት ማስፋፊያ ማዕከላችን ግንባታችን ይሄ ሰፋፊ ሀብት የሚጠይቁ ከመሆናቸው አንጻር እነዚህ ላይ ከነባሮቹ ብዙ ልዩ ትኩረት ተደርጎ የሚሰራ ይሆናል ማለት ነው። በአዲስ ካቀድናቸው በከተማ ውስጥ የአስፋልት መንገዶች በገጠር የገጠርና የከተማ መንገድ ትስስር የሚፈጥሩ በገጠር ተመልሶ የንጹህ መጠጥ ውሃ ለማስፋፋት የሚያስችሉ ስራዎች እንዲሁም ደግሞ ከኢኒሼቲቭ አንጻር የአንድ ማዕከል አገልግሎት አሁን ያለው በቂ ባለመሆኑ እነዚህ ማዕከል አገልግሎት መስጫ ማዕከላት በየጊዜው ቁጥራቸው እያደገ መምጣት አለበት። ለህዝባችን በተለያዩ አካባቢ ተደራሽ መሆን አለባቸው። ከዛ አንጻር እነዚህንም ታሳቢ ባደረገ መልኩ አሁን ተጨማሪ አንድ የመሶብ ማዕከል አገልግሎት ለመገንባት በቅድመ ዝግጅት ላይ ይገኛል። ስለዚህ ያንን ታሳቢ ያደረገ በጀት እንዲጸድቅ የተደረገበት ሁኔታ ነው ያለው። መሰረተ ልማት ዘርፉ ኦልሞስት ከመደብነው በጀት ወደ 60% የሚሆነውን የካፒታል በጀታችንን ወስዶብናል ማለት ነው። በዛ ደረጃ ምን ያህል
የበጀት አመዳደቡ አብዛኛው ለልማት ኢንቨስትመንት የዋለ መሆኑን የሚያሳይ ከምናይባቸው መንገዶች አንዱ ናቸው። ኮሪደርም የጀመርናቸው የምናጠናክርባቸው ሁኔታዎች ናቸው አሁን ያሉት። የጀመርናቸው የኮሪደር ስራዎች እንደሚታወቀው እንግዲህ ከዚህ በፊት ያጠናቀቅናቸው እንዳሉ ሆነው አሁን ከፖሊስ መምሪያ እስከ ከተማ ስራ አስኪያጅ አሁን እስከገባበት ያለው አንዱ ኮሪደር ከፈረንሳይ አደባባይ እስከ ፖሊስ መምሪያ ድረስ የሚመጣው ሁለተኛው ኮሪደር አድርገን በሶስት ምዕራፎች የተከፋፈለ አዲስ ኮሪደር ልማት በዘንድሮ በጀት ዓመት ለመስራት በእቅድ ይዘን የገባንበት ነው። የጀመርናቸው ሰፋፊ ከ4 ቢሊዮን ብር በላይ የሚያወጡ የአስፓልት መንገዶችም እንደዚሁ ከፈረንሳይ አደባባይ ተነስቶ በካባ ሄዶ አዲስ ከተሰራው ባይፓስ 3 ኪሎ ሜትር መንገድ ጋር የሚያገናኝ መንገድ በጣም ወደ 7.2 ኪሎ ሜትር አካባቢ የሚጠጋ ማለት ነው። ከኤምኤም ሆቴል ሳቢያን በጣም መከላከያ ከምንለው ማለት ነው። ከዛ ተነስቶ በቀጥታ በጎሮ አድርጎም ወደ ካባ የሚገባና ከ3 ኪሎ መንገድ ጋር የሚገናኝ የመንገድ ኔትወርክና መሰረተ ልማት ማስፋፋት የሚችሉ ስራዎች እንዲሁም ከገንደገራዳን ወደ ኮተን የሚሄደው በኮብልስቶን የነበረው መንገድ ደረጃውን በማሳደግ በአስፋልት ደረጃ እንዲሰራ የማድረግ ስራዎች ከጎሮ ባርገሌ በኮንዶሚኒየም አድርጎ ሲውስታ የሚመጣውን መንገድ እንደዚሁ በአስፋልት ደረጃ ለመስራት እቅዶች ተይዘው ተግባራዊ እንቅስቃሴዎችም ተጀምረዋል። በዛ ልክ ሰፋፊ ኢንቨስትመንቶችን በውሃ በመንገድ በመስኖ ግንባታዎች ላይ እንዲሁም ደግሞ በምግብ ዋስትና ከስራ ዕድል ፈጠራ ጋርም አያይዘን የሰራናቸው ያቀድናቸውና ወደ ተግባር የገቡ ሁኔታዎች አሉ። በአዲስ በተጨማሪ ደግሞ ምንሰራቸው በተለይ የኑሮ ውድነትን ከማሻሻል የምግብ ዋስትናን ከማረጋገጥ አንጻር በከተማው የተለያዩ በተለይ የምርት ግባት በሚመጣባቸው ሰፊ የምርት ግባት በሚመጣባቸው ኮሪደሮች ከገጠር ወደ ከተማ በሚመጣባቸው አካባቢዎች ቦታ ተመርጦ ደረጃውን የጠበቀ ኮልድ ስቶር የአትክልትና ፍራፍሬ ምርት ማቆያ። ምክንያቱም የአትክልትና ፍራፍሬ ምርት የድሬዳዋ ኢንቫይሮንመንቱ እንደሚታወቀው በጣም እነዚህ ምርቶች በአጭር ጊዜ ውስጥ በተለይ በሙቀት የሚበላሹ ከመሆናቸው አንጻር ምርቱ ቢኖር እንኳን በገበያ ውስጥ ማቆየት ባለመቻላችን እነዚህ ምርቶች በከፍተኛ ዋጋ ህብረተሰባችን ላይ ዋጋ እየጨመሩ ያሉ፣ አቅርቦታቸውም ከጊዜ ወደ ጊዜ በጣም ፍላክቹዌት የሚያደርግ አንዴ ከፍ የሚል አንዴ ደግሞ በጣም ዝቅ ያለ አቅርቦት የሚኖርበት ከዚህም ጋር ተያይዞ ዋጋው በዛው ልክ የሚወርድና የሚወጣ የአርሶ አደሮቻችንንም የገቢ ሁኔታ የሚፈታተን ምክንያቱም በጣም የሚበላሽ ምርት ከመሆኑ አንጻር በብዛት አምርተው ወደ ገበያ ሲያመጡ ቶሎ የሚበላሽና ቶሎ ገበያ ላይ አክሰስ የማያገኝ ከሆነ ለኪሳራ የሚደረጉበትን ሁኔታም የሚፈጠርበት ሁኔታ ስላለ ይሄንን ታሳቢ ያደረገ ኮልድ ስቶር ለመገንባት ዘመናዊ የሆነ ኮልድ ስቶር ለመገንባት እሱም በቅድ ተይዟል። ከዛ ባሻገር በእያንዳንዱ ወረዳ አንዳንድ ፕሮጀክቶች በሚል ኢኒሼት ይተያዛል። የቀዳማዊ ልጅነት ጋር የተያዙ የፕሌይ ግራውንዶች፣ የዳቦ ቤቶች ስራ ዕድል መፍጠር የሚችሉ የተለያዩ በርካታ ስራ ዕድል መፍጠር የሚችሉና ከማህበራዊ ልማት ጋር የተያዙ ስራዎችን በ9ኙም ወረዳዎች ላይ አንዳንድ ፕሮጀክቶችን አቅደን እሱም ወደ ተግባር ለማስገባት በቅድመ ዝግጅት ላይ የሚገኝበት ሁኔታ ነው ያለው። ከዛም በተጨማሪ በተለይ ይሄ ተረጂነትን ከመቀነስ አንጻር መንግስት እንግዲህ እንደ ባስቀመጠው አቅጣጫ መሰረት በ2019 በጀት ዓመት ከጥር ወር ጀምሮ ምንም አይነት ድጋፍ ከውጪ የሚመጣበት ምንም ሁኔታ የለም። ያለንን ሀገራዊ ችግር በሀገራዊ መፍትሄ ነው የምናስቀምጠው። ስለዚህ በራሳችን አቅም ለመጠባበቂያ እህል ክምችት የሚሆን እህል ገዝተን ማስቀመጥ ይኖርብናል። እህል እና ሌሎችም የዕለት ደራሽ ምግቦችና ሌሎችም እንደዚሁ ድጋፍ የሚደረጉ ቁሳቁሶችን ከመግዛት ባሻገር ደግሞ እነዚህን ደረጃውን በጠበቀ አግባብ የምናከማችባቸው ደረጃቸውን የጠበቁ መጋዘኖች በእያንዳንዱ ወረዳዎች እንዲገነቡ በተሰጠው አቅጣጫ መሰረት በዚህ ደረጃ እነዚህ በእቅድ ውስጥ ተይዘው ወደ ስራ ለመስግባት የቅድመ ዝግጅት ስራዎች እየተሰሩ የሚገኙበት ነው። በአብዛኛው የዘንድሮ በጀት ዓመት ለየት የሚያደርገው በአዳዲስ የጀመርናቸው የኢኒሼቲቭ ስራዎች እንደዚህ ቀደሙ በተወሰነ ደረጃ ቁጥ አይነት ነገሮች ሳይሆኑ ከስራ ዕድል ፈጠራ ጋር በጣም የተያያዙ የኑሮ ውድነትን ለመቅረፍ የሚያስችሉ የንጹህ መጠጥ ውሃ ተደራሽነትን በገጠርም በከተማም የሚያሰፉ የመንገድና ከድሬኔጅ ጋር የተያያዙ ደግሞ መሰረተ ልማቶችን የሚያሻሽሉ ከዚህ ቀደም የሰራናቸው መሰረተ ልማቶችንም ደግሞ እንክብካቤና ጥገናንም መሰረት ያደረጉ የውስጥ ለውስጥ መብራቶች በተለይ ከተማው ጋር በተያያዘ የውስጥ ለውስጥ መብራቶችን ዝርጋታዎችን የነበሩትንም የመጠገን አዳዲስ የማስፋፋትንም ጭምር ታሳቢ ያደረገ በጸጥታ ዘርፋችንም ላይ ተጨማሪ የጸጥታ ኃይሎችን የከተማውን ጸጥታ ከማጠናከር የአስተዳደሩን ጸጥታ ከማጠናከር አንጻር ተጨማሪ የጸጥታ ኃይሎችን ለመመልመል እና ለማሰልጠን በሚያስችል ደረጃና ያሉትንም ለማጠናከር ተቋሙንም በግብዓትና በመሰረተ ልማት ባሉት አቅርቦቶች ለማሻሻል በሚያስችል አይነት መልኩ ብዙ እቅዶች ታቅደው ወደ ተግባር እንዲገቡ በዛ ደረጃ እንግዲህ
በአስተዳደሩ ምክር ቤት በየደረጃው እንግዲህ በጀቱም በረቂቅ ደረጃ ተዘጋጅቶ በካቢኔ ደረጃ ከዛ በአስተዳደሩ ምክር ቤት ቀርቦ በጉባኤ ጸድቆ ወደ ተግባር ምዕራፍ ለማሸጋገር አሁን እኛ የቅድመ ዝግጅት ስራዎች እየሰራን ያለንበት ሁኔታ ነው ያለው። እየጨመረ የሚመጣውን የማህበረሰብ የከተማዋን ነዋሪ ሀሳብ ያለው የቤት ልማቶች በተለያየ መልኩ ትርጉም ባለው መንገድ ለውጥ በሚያመጣ መንገድ ምን እንጠብቅ? በጣም ጥሩ። ከቤቶች ልማት ጋር ተያይዞ ወደ በዚህ በጀት ዓመት 600 የሚሆኑ የተጨማሪ መኖሪያ ቤቶች በመንግስት አቅም ማለት ነው። ከዚህ በፊት እንግዲህ በሰሞኑን እንግዲህ በጣም ለህብረተሰቡ ይተላለፋሉ ተብለው ከሚጠበቁት ኮንዶሚኒየሞች ጋር ተያይዞ የሚገኘው ሀብት እንዳለ ሆኖ እነዚህን ከባንክ ጋር በማስተሳሰር በሚገኘው ሀብት ተጨማሪ 600 የኮንዶሚኒየም መኖሪያ ቤቶች በ2019 በጀት ዓመት ለመገንባት የመሬት ዝግጅትና ሌሎች የቅድመ ዝግጅት የዲዛይን እና የመሳሰሉት ቅድመ ዝግጅት ስራዎች እየተሰሩ ነው ያሉት። ከዚህም ባለፈ እንግዲህ ትኩረት እየተደረገ ያለበት ሁኔታ እንደ በሀገር አቀፍ ደረጃ ወደ 1.5 ሚሊዮን ቤቶች በሚቀጥሉት ዓመታት ይገነባሉ በሚል በፌዴራል መንግስት ደረጃ የተቀመጡ አቅጣጫዎች አሉ። በዚህ ማዕቀፍ ውስጥም እንደ ትልልቅ ከተሞች አዲስ አበባን ጨምሮ በአገሪቱ በሚገኙ ትልልቅ ከተሞች ጭምር የሚከናወን መርሃ ግብር ነው። ከዚህ አንጻር በፌዴራል ደረጃ የሚገኙ የቦንድ ምችችቶች የጀመርናቸው የቦንድ ምችችቶች ይኖራሉ የሚል ታሳቢ ወስደናል። ከዛም ጋር ተያይዞ ለዛ የሚያስፈልጉ የቅድመ ዝግጅት ስራዎች በተቋሙ በኩል እየተሰሩ ነው ያለው። ከዛ ባሻገር ትልቅ ተስፋ ያደረግንበት አሁን በቅርቡ እንደምታውቁት የመንግስትና የግል አጋርነት ጽሕፈት ቤት ተቋቁሟል። በዚህ ደረጃ ብዙ በርካታ አልሚዎች በዚህ ደረጃ ከመንግስት ጋር በትብብር የጋራ መኖሪያ ቤቶችን ለመገንባት በሚያስችል አይነት መልኩ ፍላጎት እያሳዩ ነው። እንደ አስተዳደር የሚጠበቅብን ምንድነው? በቂ መሬት ማዘጋጀት፣ አዋጪ የሆኑ የኢንቨስትመንት ፕሮፖዛሎችን መገምገምና ማጽደቅና ወደ ስራ ማስገባት ነው። ስለዚህ በሁሉም መልኩ ማለት ነው በተለያዩ መልኮች አሁን ከመሬት አቅርቦትም አንጻር ለመኖሪያ ቤት በጨረታ የሚወጡ ለኢንቨስትመንትና ለመኖሪያ ቤት በጨረታ መውጣት የሚችሉ ከ100 ሄክታር በላይ የሚሆን መሬት በመሬት ልማትና ማኔጅመንት ቢሮ በኩል ለማልማት በጀት ተመድቦ በዛ ደረጃ እየተሰራ ነው ያለው። ስለዚህ በተወሰነ ደረጃ መገንባት የሚችሉ በጨረታ መሳተፍ የሚችሉ የመኖሪያ ቤትን በዛ ደረጃ የሚያለሙበት ሁኔታ ይፈጠራል። በሪል ስቴትም ከፍተኛ ጥረት እየተደረገ ነው ያለው። በመንግስት አቅም ካለው የበጀት ውስንነት አንጻር ሙሉ ለሙሉ መንግስት ከባንክ ጋር በሚኖረው ትስስር ከ600 በላይ የሚሆኑ ቤቶችን ለመገንባት እቅድ ይዟል። በእነዚህ በመንግስትና በግል አጋርነት ላይ ደግሞ ምናልባትም ከ1000 በላይ የሚሆኑ ቤቶች ይሰራሉ የሚል ነው እንትን ያለው ያው ያላለቀ ነገር ስለሆነ በፕሮፖዛሎችን የማቅረብ አፕሬዝ የማድረግ ስራዎች እየተሰሩ ነው ያሉት። በዛ ደረጃ እነዚህ ለመገንባት የሚያስችሉ የመሬት አቅርቦቶች የሚመቻቹ ከሆነና ወደ ስራ የሚገቡ ከሆነ እንደ አስተዳደር እንግዲህ ምናልባትም ለየት ባለመልኩ ከ1000 በላይ የሚሆኑ ቤቶች ሚኒማም ማለት ነው በሚቀጥሉት በጀት ዓመታት ግንባታቸው እንዲጀመር ጥረት የሚደረግበት አቅጣጫ ነው። በ10 ዓመቱ በተከለሰው የመሪ ልማት እቅዳችንም የተቀመጠው ማለት ነው። በዚህ አግባብ በዚሁ ጋር ተያይዞ እንግዲህ እነዚህ ኢንቨስትመንት ላይ ትኩረት የሚያደርጉ ሪል ስቴት ላይ የሚያደርጉት ከፍተኛ ገቢ ላላቸውና አቅማቸው ከፍ ያለ ነው እና በዝቅተኛና መካከለኛ ገቢ ያላቸውን ነዋሪዎችን ታሳቢ ያደረጉ የቤት ልማት ግንባታዎች አሉ ወይ? ይሄ በዚህ በመንግስት መርሃ ግብር በሁለት አቅጣጫ ማለት ነው። አንደኛው በራሳችን ጥረት በራሳችን ሀብት ከዚህ በፊት ያስተላለፍናቸውን የገነባናቸውን የመንግስት ቤቶች ማለት የጋራ መኖሪያ ቤቶች እነሱን በማስተላለፍ ሂደት የምናገኘውን ሀብትና ከራሱ ከአካባቢያችን ካለው ከንግድ ባንክ ጋር በፈጠርነው ትስስር ማለት ነው ከዚህ በምናገኘው ሀብት ተጨማሪ የምንሰራቸው መኖሪያ ቤቶች ከዚህ ቀደም እንደተለመደው በ20/80 የጋራ መኖሪያ ቤቶችን በ10/90 በሚባለው ሞዳሊቲ ከዚህ በፊት እንደሚሰራባቸው አድርገን የተለያዩ የህብረተሰብ ክፍሎችን ተደራሽ ለማድረግ በስፋት የሚሰራበት ሁኔታ ነው ያለው። በተጨማሪም በመንግስት የሚደረገው ምችችት በተለይ የቤት ልማት ስራዎች እንደኛ አስተዳደር በብዙ አካባቢዎች ላይ ከመንግስት የሚጠበቀው የቦንድ ምችችት ባለመገኘቱ በሁሉም አካባቢዎች ማለት ይቻላል ከአዲስ አበባ በስተቀር የጋራ መኖሪያ ቤቶች ግንባታ የሚል መርሃ ግብር የለም። እኛ እንደ ድሬዳዋ አስተዳደር ነው ድፍረት በተሞላበት አግባብ 2 ጊዜ በተከታታይ የጋራ መኖሪያ ቤቶችን ሙሉ በሙሉ ካለን ውስን ሀብት ውስጥ በመመደብ የጋራ መኖሪያ ቤቶችን ስንገነባ የቆየ ነው። ይሄንም ጥረታችን ለሶስተኛ ጊዜ አሁንም በዚህ በጀት ዓመት በዚህ አሁን ባልኩ መንገድ በምናገኘው ሀብት ለማስቀጠል የቅድመ ዝግጅት ስራዎች እየተሰሩ ነው። የሚገኘውም ሀብት ከማስተላለፍ የሚገኘውም ሀብት ሙሉ በሙሉ ከእንደገና መልሶ ሌሎች መኖሪያ ቤቶችን የጋራ መኖሪያ ቤቶችን ለመገንባት የሚውል ነው። ስለዚህ በዚህ ሞዳሊቲ ለህብረተሰቡ ለዝቅተኛው ማህበረሰብ የሚዳረስበትን የሚከፋፈልበት ሁኔታ ይፈጠራል ማለት ነው። ከዛ ባሻገር በመንግስት የሚገነቡት መንግስት ለሁሉም ክልሎች በሰጠው አቅጣጫ መሰረት ከ1.5 ሚሊዮን በላይ የሚሆኑ ቤቶች በመላው የሀገሪቱ በተለይ በሀገሪቱ ዋና ዋና አካባቢዎች እንዲገነቡ በተያያዘው እቅድ መሰረት ድሬዳዋም የዚህ ተጠቃሚ ነው የምትሆነው። ከዚህ በሚደርሰን ኮታ መሰረት የሚሰሩት የቤት ልማት ስራዎች ተመልሶ የሚሆኑት የጋራ መኖሪያ ቤቶች ናቸው። እነዚህ የጋራ መኖሪያ ቤቶች አሁንም አላማቸው ዋናው
ዝቅተኛ የገቢ እንትን ያላቸውን የህብረተሰብ ክፍሎችን መሰረት ያደረጉ እነሱን ታሳቢ አድርገው የሚሰሩ ከመሆኑ አንፃር የዝቅተኛውን ገቢ ያለው የህብረተሰብ ክፍላችንና በከፍተኛ የቤት እጦት ውስጥ የተቸገረ ያለው ማህበረሰባችን በዚህ ደረጃ ለመደገፍ እና በዚህ ደረጃ ችግሩን ለማቃለል በሚያስችል አይነት መልኩ ታቅደው የተሰሩ ያሉ ናቸው ማለት ነው።